ሰላም ጓደኞች፣ በአጽናፈ ዓለም ውስጥ ብቸኛው የማሰብ ችሎታ ያላቸው ዝርያዎች ሰዎች ናቸው ወይስ ሌላ ቦታ ላይ አስተዋይ ፍጡራን አሉ? ምጻተኞች ካሉ ምናልባት ምጻተኞችም እንደዚህ አይነት ጥያቄዎችን ይጠይቃሉ ብሎ ማሰብ ተፈጥሯዊ ነው። በዚህ አጽናፍ ሰማይ ውስጥ ብቸኛው ናቸው። በአጽናፍ ሰማይ ውስጥ ባሉ ሁለት የማሰብ ችሎታ ያላቸው ዝርያዎች መካከል ግንኙነት እንዴት መፍጠር እንችላለን? ይህን ከግምት ውስጥ በማስገባት ናሳ ብዙ ፕሮጀክቶችን መርቷል። በሆነ መንገድ ለእንግዶች መልእክት ለመላክ እንደ አውሮፓውያን አቆጣጠር በ1977 ናሳ ቮያጀር 1 መንኮራኩሯን በግልጽ የተቀመጠ ተልዕኮ አስመጠቀ። ውጫዊ ፕላኔቷን የፀሐያችንን ተጽዕኖ ጠርዞችና ከዚያም በላይ ጨምሮ የእኛን ስርዓተ ፀሐይ ለማዳሰስ በቀላሉ አነጋገር ኢንተርስቴላር ተልዕኮ ነበር። ሚልክዌይ ጋላክሲን ውስጥ በሚሊዮን የሚቆጠሩ የፀሐይ ስርዓቶች አሉ። በእነዚህ ፀሐይ ስርዓቶች መካከል ያለው ክፍተት ኢንተርስቴላር ክፍተት በመባል ይታወቃል። እስካሁን ድረስ ናሳ 5 ኢንተርስቴላር የጠፈር መንኮራኩሮችን ያመጠቀ ነው። እነሱን አቅኚ 10፣ አቅኚ 11፣ ቮያጀር 1፣ ቮያጀር 2 እና አዲስ አድማስ ነበሩ እና ከነዚህ 5 መካከል ሁለቱ ብቻ ወደ ኢንተርስቴላር ጠፈር መድረስ የቻሉ። ከፀሐይ ስርዓታችን ባሻገር ወደ ኢንተርስቴላር ቦታ ለመድረስ በጣም ረጅም ጊዜ ስለሚወስድ ነው። እነዚህ ላይ የደረሱት ሁለቱ በጣም ልዩ ናቸው፣ ቮያጀር 1 እና ቮያጀር 2። በሚገርም የጁፒተር፣ ሳተርን፣ ዩራነስ እና ኔፕቱን ፎቶ እየሰጡ የኛ ስርዓተ ፀሐይ ቃኝተዋል። እስካሁን ድረስ ቮያጀር 2 በዩራነስ እና በኔፕቱን አቅራቢያ የሄደች ብቸኛዋ መንኮራኩር ነች። እናም ቮያጀር 1 ጉዞ በጣም ረጅም ከመሆኑ የተነሳ ከምድር በጣም ርቆ የሄደው ሰው ሰራሽ ነገር በይፋ ሆኗል። ከጥቅምት 2024 ጀምሮ ከምድር 24.7 ቢሊዮን ኪሎ ሜትር ርቀት ላይ ትገኛለች። ነገር ግን የእነዚህ ሁለት ተሳፋሪዎች በጣም የሚያስደስት ክፍል ከባዕድ ፍጡራን መልእክቶችን መያዛቸው ነው። ያ አሁን በጠፈር ውስጥ እየተጓዘ ነው። እነዚህ መልእክቶች የተላኩት አንድ ቀን ምጻተኞች እንደምንገናኝና በእነዚህ መልእክቶች ስለኛ አንድ ነገር ልንነግራቸው እንችላለን በሚል ተስፋ ነው። ከፀሐይ ስርዓታችን ወጥተናል፣ ወደ ሌሎች እንገባለን። በእነዚህ መልእክቶች ውስጥ ምን ተደብቋል? ናሳ ለሰው ልጅ ወክሎ ለውጭ ዜጎች ምን መልእክት ማስተላለፍ ይፈልጋል? በዚህ ቪዲዮ ውስጥ የቮያጀር ተልዕኮዎችን ታሪክ እንወቅ። ወዳጆቼ በ1965 በናሳ ውስጥ የሚሰራ መሐንዲሶች በ1970ዎቹ መገባደጃ ላይ የኛ ስርዓተ ፀሐይ የመጨረሻዎቹ አራቱ ፕላኔቶች ጁፒተር፣ ሳተርን፣ ዩራነስ እና ኔፕቱን ፕላኔቶች ልዩ በሆነ ጂኦሜትሪክ ዝግጅት ውስጥ እንደሚገኙ አስተዋሉ። በ175 ዓመታት ውስጥ አንድ ጊዜ ብቻ የሚከሰት ልዩ ዝግጅት። ይህ አደረጃጀት የእነዚህን አራት ፕላኔቶች የስበት ኃይል በመጠቀምና በአንጻራዊ ሁኔታ አነስተኛ ነዳጅና ጊዜን በመጠቀም በእነዚህ አራት ፕላኔቶች አቅራቢያ የሚያልፍ የጠፈር መንኮራኩር መላክ ይቻላል። ይሄ መርህ የስበት ረዳት ይባላል። ፍጥነቱና መንገዱን ለመቀየር የፕላኔቷ ወይም የቦታ ብዛት በመጠቀም በዚህ መርህ መሰረት ናሳ ለቮያጀር 1 እና ለቮያጀር 2 ተልዕኮዎችን እቅድ አውጥቷል። ለዚህም ነው እነዚህ ሁለት የጠፈር መንኮራኩሮች ለማምጠቅ የተመረጠው። በተልዕኮ መሰረት ቮያጀር 1 በጁፒተር እና ሳተርን በተለይም በሳተርን ጨረቃ በቲታን ላይ በማተኮር መብረር ነበረበት እና ቮያጀር 2 በጁፒተር፣ ሳተርን፣ ኡራነስ እና ኔፕቱን ማለፍ ነበረበት። የሁለቱም የጠፈር መንኮራኩሮች ንድፍ በጣም ተመሳሳይ ነበር። ሁለቱም በ3 ራዲዮአይዞቶፕ ተርሞኤሌክትሪክ ጄኔሬተር የጎለበቱ ናቸው። የፀሐይ ፓናሎች አልነበራቸውም፣ ምክንያቱም ማርስና ጁፒተር ከተሻገሩ በኋላ የፀሐይ ኃይል በከፍተኛ መጠን ዋጋ ቢስ ይሆናል። በዚያ ርቀት ላይ የፀሐይ ጨረሮች በቂ ኃይል ስለሌላቸው የፀሐይ ኃይል ከሱ ሊገኝ ይችላል። ተልዕኳቸው ከፀሐይ ስርዓት ምህዳሩ በላይ መሆን ነበረበት። ለዚህም ነው እነዚህ መሳሪያዎች የሚንቀሳቀሱት በፕላቲኒየም ንጥረ ነገር ራዲዮአክቲቭ በመሰብሰብ ነው። ፕላቲኒየም ሲሰበስብ ሙቀት ይወጣል። ያ ሙቀት ወደ ኤሌክትሪክ ሊለወጥ ይችላል። ለዚህም ነው ራዲዮአይዞቶፕ ተርሞኤሌክትሪክ ጄኔሬተር ተብሎ የተሰየመው። ከዚህ ውጭ ሁለቱ የጠፈር ተመራማሪዎች 10 ሳይንሳዊ መሳሪያዎችን ይይዛሉ። ፎቶ ለማንሳት ባለ 2 ካሜራ ኢሜጂንግ ሲስተም፣ የሃይድሮጅን ብዛት ለመለካት ስፔክትሮሜትር፣ በህዋ ላይ ያለውን የአልትራቫዮሌት እንቅስቃሴ ለመለካት ሌላ ስፔክትሮሜትር፣ የፕላኔቶችን መግነጢሳዊ መስኮች ለመለካት ማግኔቶሜትር፣ ከምድር ጋር ለመገናኘት ከፍተኛ ትርፍ የሚያስገኝ አንቴና እና የተለያዩ የጨረር ደረጃዎችን ለመለካት አንዳንድ ሌሎች ትናንሽ መሳሪያዎችን ይዘዋል። የሚገርመው ነገር ቮያጀር 2 የተጀመረው ከቮያጀር 1 በፊት ነው። ቮያጀር 2 በነሐሴ 20 ቀን በ1977 ተጀመረ እና ከ16 ቀናት በኋላ ሴፕቴምበር 5 ቀን በ1977 ቮያጀር 1 ከናሳ ኬኔዲ የጠፈር ማዕከል ተጀመረ። ቮያጀር 1 መንገድ ከቮያጀር 2 አጭርና ፈጣን ነበር። ስለዚህ ቮያጀር 1 መጀመሪያ ጁፒተር ደረሰ እና መጋቢት 1979 ይሄን አስደናቂ ጊዜ መዝግቧል። ይህ በ66 የተለያዩ ፎቶዎች የተሰራ ጊዜ ያለፈበት ነው። እያንዳንዱ ፎቶ የተነሳው ከጁፒተር 1 ማዞሪያ ጊዜ በኋላ ነው። የጁፒተር ሽክርክሪት 10 ሰዓት ያህል ይወስዳል። እንደዚህ
ያሉ ግልጽ የሆኑ የጁፒተርና የጨረቃዋንም ፎቶዎች ማየት ስንችል የመጀመሪያው ነበር። የጁፒተር ቀለበቶች ያገኘነው በዚህ ጊዜ ነው። ብዙ ሰዎች ሳተርን ብቻ በዙሪያው ቀለበቶች እንዳሉ ያስባሉ፣ ግን በጁፒተር ዙሪያ ቀለበቶች አሉ። ምንም እንኳን እርስዎ ወደ እሱ ካልቀረቡ በስተቀር በግልጽ የማይታይ ቢሆንም ጁፒተር ጨረቃዎች እና ቀለበቶች፣ እነዚህ ሶስት አካላት አንድ ላይ ሆነው የጁቢያን ስርዓት ይባላል። የጁቢያን የሚለው ቃል የመጣው ከሮማ የሰማይ እና የነጎድጓድ አምላክ ጆብ ነው እና የጆብ ሌላኛው ስም ጁፒተር ነው። ይህች ፕላኔት የተሰየመባት አሁን ነገሩ ወዳጆች በእኛ ስርዓተ ፀሐይ ውስጥ ያሉ ሌሎች 3 ፕላኔቶች እንደ ጁፒተር ናቸው፣ ሳተርን፣ ዩራነስና ኔፕቱን። በእነዚህ 2 ፕላኔቶች ዙሪያ ቀለበቶች እንዲሁም በርካታ ጨረቃዎች አሉ። እነዚህ የጋዝ ግዙፍ ናቸው። እንደዚህም ነው እነዚህ 4 ፕላኔቶች በጋራ ጁቢያን ፕላኔቶች ተብለው የሚጠሩት። ጁፒተር የሚመስሉ ፕላኔቶች በዚህ የጁቢያን ስርዓት ፍለጋ ወቅት ቮያጀር 1 የጁፒተር ጨረቃ አየ፣ እሳት ጎመራ እንቅስቃሴ ያገኘ። ሰዎች በሌላ ፕላኔት ላይ ንቁ እሳት ጎመራዎች ሲያዩ ይሄ መጀመሪያው ነው። ቮያጀር 1 ጁፒተር ከመድረሱ በፊት ጁፒተር 13 ጨረቃዎች እንዳሏት እናስብ ነበር። ነገር ግን ቮያጀር 1 እዚያ እንደደረሰ 2 ተጨማሪ ጨረቃዎች እንዳሉ አግኝተናል። ከጥቂት ወራት በኋላ በጁላይ 9 1979 ቮያጀር 2 ጁፒተር ደርሳ እና ወደ ጁፒተርም ሊጠጋ ይችላል። አንድ ጊዜ ከቀረበ በኋላ በጁፒተር አቅራቢያ ሌላ ጨረቃ አገኘን። በእነዚህ የቮያጀር ተልእኮዎች ግንኙቶች ምክንያት የጁፒተር ጨረቃዎች ከ13 ወደ 16 አድጓል። ግን የትኞቹ ጓደኞች እንደሆኑ ታውቃለህ? 95 የተለያዩ ጨረቃዎች አግኝተናል። ትክክል ነው። 95 ጨረቃዎች በጁፒተር ዙሪያ ይሽከረከራሉ። ከአንድ ዓመት ተኩል በኋላ በኖቬምበር 12 በ1980 ቮያጀር 1 በሳተርን አቅራቢያ ደረሰ። በዚህም ጊዜ ቮያጀር 1 ፍጥነት ከቮያጀር 2 የበለጠ ጨምሯል። ቮያጀር 2 ሳተርን ለመድረስ 9 ተጨማሪ ወራት ፈጅቷል። ሳተርን እንደደረሰ ቮያጀር 1 አትላስ፣ ፕሮሚቴየስ እና ፓንዶራ አዲስ ጨረቃዎችን አገኘ። ፓንዶራ በፊልሙ ውስጥ አቫተር የተባለችው ባዕድ ፕላኔት የምትጠራበት ተመሳሳይ ስም ነው። እንደ እውነቱ ከሆነ ግን የሳተርን ጨረቃ ስም ነው። በዚያን ጊዜ ወደ 15 የሚጠጉ የሳተርን ጨረቃዎች ነበሩ። አሁን ግን 146 ጨረቃዎች ተገኝተዋል። ቮያጀር 1 የበርካታ ጨረቃ ፎቶዎችን አንስቷል። አንዳንዶቹ በስክሪኑ ላይ ማየት ይችላሉ። ከነሱ መካከል ምናልባት በጣም አስደሳች የሆነ ጨረቃ ቲታን ነው። ከምድር በተጨማሪ በፈሳሽ ሁኔታ ውስጥ ብዙ ውሃ ስለመኖሩ ግልጽ ማስረጃ ያለን በስርዓተ ፀሐያችን ውስጥ ያለው ብቸኛው ነገር ይህ ነው። ለዚህም ነው ብዙ ሳይንስ ልብወለድ ፊልሞች በሱ ላይ የተመሰረቱት። ታይታን የውጭ ዜጎች ያሉት ወይም ሰዎች ሊኖሩበት የሚችሉበት ቦታ ሆኖ የሚታየው ቲታን ቤታችን ሊሆን ይችላል። ሳተርን ከተሻገሩ በኋላ የቮያጀር 1 እና የቮያጀር 2 መንገዶች ይለያያሉ። ቮያጀር 2 ወደ ዩራነስ እና ኔፕቱን ይቀጥላል። እናም በእነዚህ ፕላኔቶች አቅራቢያ ለመብረር የመጀመሪያው እና ብቸኛው ሰው ሰራሽ ነገር ይሆናል። በ1986 በዩራነስ እና በኔፕቱን በ1989 አለፈ እና እነዚህ አስደናቂ ፎቶዎች አግኝተናል። በሌላ በኩል ቮያጀር 1 አቅጣጫውን ቀይሮ ግርዶሽ መስመር ለቆ ኤክሊፕቲክ መስመር ምን እንደሆነ ካላወቁ የኛ ስርዓተ ፀሐይ ፕላኔቶች በየአካባቢያቸው በፀሐይ ዙሪያ የሚሽከረከሩበት ምናባዊ መስመር ነው። በሶስት አቅጣጫዎች ከተመለከቱት መስመር ይመስላል። የፕላኔቱ መሐወር በጥቂት ዲግሪዎች ሊለያይ ይችላል፣ ነገር ግን እነሱ ልክ እንደ ጠፍጣፋ አውሮፕላን ናቸው። ነገር ግን ቮያጀር 1 ከነዚህ መስመር በላይ ይበራል። የስበት ኃይል አገዛን በመጠቀም ቮያጀር 1 ፕሮቢ በጣም ፈጣን ይሆናል። ዛሬ በሰዓት ከ60,000 ኪሎ ሜትር በላይ በሆነ ፍጥነት ህዋ ላይ እየበረረ ነው። በእነዚህ ስዕል ላይ የቮያጀር 1 እና ቮያጀር 2 ያሉበት ግምታዊ ግምት ማየት ይችላሉ። በጥር 1 ቀን በ1970 የቮያጀር ኢንተርስትራል ተልእኮ ተጀመረ። ኦፊሳላዊ ተልእኮ ከፀሐይ ተጽዕኖ በላይ መሄድ ነበር። በቫላንታይን ቀን በሚቀጥለው ወር የካቲት 14 ቀን በ1990 ቮያጀር 1 ይህንን ታዋቂ ፎቶ አነሳ። ፈዛዛ ሰማያዊ ነጥብ። ይህ ፎቶ የተነሳው ቮያጀር 1 ከመሬት 6 ቢሊዮን ኪሎ ሜትር ርቀት ላይ በነበረበት ወቅት ነው። በውስጡ ምድራችን ትንሽ ሰማያዊ ነጥብ ትመስላለች። ከዚህ አንጻር የቮያጀር 1 ካሜራ የውስጣችን የፀሐይ ስርዓታችንን የራስ ፎቶ አነሳ። ቬኑስ፣ ምድር፣ ጁፒተር፣ ሳተርን፣ ዩራነስ እና ኔፕቱን አብረው የሚታዩበት የቤተሰብ ምስል። ሜርኩሪና ማርስ እየፈለጉ ከሆነ በፀሐይ ኃይለኛ ነጸብራቅ ምክንያት በእነሱ ውስጥ አይታዩም እና የኛ ምስኪን ፕሉቶ ካሁን በኋላ እንደ ፕላኔት አይቆጠርም። ስለዚህ ማንም አያስብም እና በዚህ ፎቶ ላይ ለመታየት በጣም ትንሽ ነበር። እነዚህን የመጨረሻዎቹ ፎቶዎች ካነሳ በኋላ ኃይልንና ማህደር ትውስታን ለመቆጠብ ቮያጀር 1 ካሜራዎች ተዘግተዋል እና በእውነቱ ከዚህ በኋላ በህዋ ጨለማ ውስጥ የሚታይ ምንም አይነት ተጨባጭ ነገር አልነበረም። ቮያጀር 1 በቀጥታ ወደ ኢንተርስትራል የጠፈር ጨለማ ወደፊት እየገሰገሰ ነበር። ከዚህ በኋላ ለዓመታት ቮያጀር 1 ምንም አይነት ማሻሻል አልተደረገለትም። በሰው ሰራሽ የሆነ ነገር ከምድር በጣም ርቆ ሲሄድ ትንሽ ዝማኔ ነበር። ከዚያም እንደ አውሮፓውያን አቆጣጠር በ2004 ቮያጀር 1 የተርሜሽን ሾክን አለፈ ተባለ። ይህ በስርዓታችን ጠርዝ ላይ የፀሐይ ንፋስ በድንገት የሚቀንስበት ነጥብ ነው። የፀሐይ ንፋስ ምን እንደሆነ ታውቃለህ? እነዚህ በፀሐይ የሚለቀቁ የተሞሉ ቅንጣቶች ናቸው። በስርዓተ ፀሐይ ሰዓት ዙሪያ የአረፋ አይነት ይፈጥራሉ። ይህ አረፋ
ሄሊዮስፌር በመባል ይታወቃል እና ይህ ሄሊዮስፌር ከኢንተርስትላር ጨረቃ ይጠብቃል። ወደ ሄሊዮፓውስ ስንደርስ የሄሊዮስፌር ውጨኛ ወሰን የፀሐይ ንፋስ እየደከመ ይሄዳል። ይህንን ስዕላዊ መግለጫ በመጠቀም በተሻለ ሁኔታ ሊረዱት ይችላሉ። ለፀሐይ በጣም ቅርብ የሆኑት ሁለት ፕላኔቶች ናቸው። ከኔፕቱን በኋላ ወደ ምድር አቅራቢያ የሚመጡት ብዙ ኮከቦች የያዘ የኩይፐር ቀበቶ ይመጣል። የማያቋርጡ አስደንጋጭ ክልል እዚህ ቦታ ይጀምራል። ከዚህ በኋላ የሄሊዮፓውስ ድንበር ነው። የሄሊዮፓውስ በኋላ ኢንተርስትላር ክፍተት ከመጀመሩ በፊት ብዙ ስዕላዊ መግለጫዎች የቀስት ማዕከል ክልል ያሳያሉ። በብዙ ሳይንቲስቶች እምነት ላይ በመመስረት ቮያጀር 1 በትክክል ወደዚያ እስኪደርስ ድረስ እንደ አውሮፓውያን አቆጣጠር ነሐሴ 25 ቀን 2012 ቮያጀር 1 ከሄሊዮስፌር ተነስቶ በመጨረሻ ወደ ኢንተርስትላር ጠፈር ገባ። ከዚያን ጊዜ ጀምሮ የሳይንስ ሊቃውንት ቀስት አስደንጋጭ አካባቢን በተመለከተ ያላቸው አመለካከት ሙሉ በሙሉ ተለወጠ። ዛሬ ሳይንስ ሊቃውንት ይህን በመሰረቱ ኢንተርስትላር ጨረር ከፀሐይ ንፋስ ጋር የሚገናኝበት መስተጋብር ነው ብለው ያምናሉ። ግልጽ የሆነ ወሰን የሌለው ስርጭት ክልል አይነት ግን አስቡበት ጓደኞቼ። ቮያጀር 1 ድንበሩ የተሻገረው በ2012 ነበር። ይህ ከዋክብት ተልኮ ወደ ኢንተርስትላር ጠፈር ለመድረስ 22 ዓመታት ፈጅቷል። ናሳ ይህንን ለማረጋገጥ 8 ወራት ፈጅቷል። ለብዙ ዓመታት ዌቡን በድጋሚ ያረጋግጠው እንደገና ፈትሸውታል እና በመጨረሻም በሴፕቴምበር አንድ ሰው ሰራሽ የሆነ ነገር የፀሐይ ስርዓቱን ወሰን ለመጀመሪያ ጊዜ ማለፉን አስታወቁ። በህዋ ምርምር መስክ እድገት ማድረግ የምንችለው በዳታ ሳይንስ ብቻ ነው፣ ነገር ግን በጠፈር ፍለጋ ብቻ የተገደበ አይደለም። እዚህ ላይ አንድ አስደሳች ጥያቄ ይነሳል። ቮያጀር 1 ይህን ድንበር ማለፉን እንዴት አወቅን ጓደኞቼ? በፕላዝማ ሞገድ መሳሪያዎቹ ምክንያት ተደርሶበታል። ከአፕሪል እስከ ሜይ 22 2013 ድረስ ኃይለኛ የፀሐይ ፍንዳታ በቮያጀር 1 ተመዝግቧል። በዚህ ፍንዳታ ምክንያት ቮያጀር 1 አቅራቢያ ያሉ ኤሌክትሮኖች መንቀጥቀጥ ጀመሩ። ተመራማሪዎች ቮያጀር 1 አቅራቢያው ያለው ኤሌክትሮን መጠን ከሄሊዮስፌር ጋር ሲወዳደር በጣም ከፍተኛ መሆኑን አስተውለዋል። ይህን የኢንተርስትላር ጠፈር መድረሱ ይነግረናል። እንዴት ሊሆን እንደሚችል ያስቡ ይሆናል። ኤሌክትሮን ጥግግት ከፀሐይ ስርዓት ውጭ ከፀሐይ ስርዓት ውስጥ እንዴት ከፍ ሊል ይችላል? ይህን የሆነበት ምክንያት በሄሊዮፓውስ ክልል ውስጥ በፀሐይ ንፋስ ውስጥ ከፍተኛ መጠን ያለው ጥልቀት ስለሚኖር ነው። ቮያጀር 1 በሄሊዮፓውስ ውስጥ በነበረበት ጊዜ የኤሌክትሮን መጠኑ በጣም ዝቅተኛ ነበር እና ወደ ኢንተርስትላር ቦታ እንደደረሰ ድንገተኛ ሹል ነበር። ብቸኛው ልዩነት ከሄሊዮፓውስ በፊት በኤሌክትሮን ጥግግት ውስጥ ያለው ከፍተኛ መጠን በፀሐይ ንፋስ ምክንያት ነው እና ከሄሊዮፓውስ በኋላ በኤሌክትሮን ጥግግት ውስጥ ያለው ጭማሪ በኢንተርስትላር ንፋስ ምክንያት ነው። በዚህ ከፍተኛ ትርፍ አንቴና በመታገዝ እነዚህን ሁሉ ማወቅ ተችሏል። ፎቶዎቹ፣ የመሳሪያዎቹን ግኝቶች፣ የተልእኮውን መሳኝ መረጃ ሁሉም በዚህ አንቴና የተላለፉና በምድር ላይ በናሳ 3 ጥልቅ የጠፈር መረብ ጣቢያዎች የተቀበሉ ነበር። እነዚህ ጥልቅ የጠፈር መረብ ጣቢያዎች በራሳቸው መብት ፍጹም ድንቅ ናቸው። በመላው ዓለም በ3 ቦታዎች ይገኛሉ፣ ካሊፎርኒያ፣ ማድሪድ እና ካንቤራ አውስትራሊያ። በተመራማሪዎች መረጃውን ሲያገኙ ቮያጀር 1 ወደ ኢንተርስትላር ክፍተት የገባበት ትክክለኛ ቀን ለማስላት ወደ ኋላ መለሱት። እናም ቀኑ ኦገስት 25 ቀን 2012 መሆኑን አረጋግጠዋል። እና እንደ አጋጣሚ ሆኖ ጨረቃን የረገጠው የመጀመሪያው ሰው ኒል አርምስትሮንግ ከዚህ ዓለም በሞት የተለየበት ቀን ነበር። እስካሁን ስለ ቮያጀር 1 እየተነጋገርን ነበር፣ ግን ስለ ቮያጀር 2ስ? ቮያጀር 2 ከ6 ዓመታት በኋላ በህዳር 5 ቀን 2018 ወደ ኢንተርስትላር ጠፈር ገባ። ይህንን እስካሁን ድረስ ያደረሱት 2 የጠፈር ተመራማሪዎች ብቻ ናቸው እና ሁለቱም ለውጭ ዜጎች መልእክት ይዘው ነበር። አሁን ምንም እንኳን ሁለቱም የቮያጀር ተልእኮች ብዙ ሪከርዶች የሰበሩ ቢሆንም ነገር ግን ለውጭ ዜጎች መልእክትን ለመላክ ከመሞከር አንጻር የመጀመሪያዎቹ የጠፈር መንኮራኩሮች አልነበሩም። ከነሱ በፊት አቅሚ 10 እና አቅሚ 11 ይህን ለማድረግ ሞክረው ነበር። እንደ እውነቱ ከሆነ ቮያጀር ስለ ውጭ ሀገር ሰዎች ያስተላለፉት መልእክት ቀደም ሲል አቅሚዎች 10 እና 11 ላይ ተልኳል። ልዩነቱ ቮያጀሮች አዳዲስ ቴክኖሎጂዎችን መጠቀማቸውና ዝርዝር መልእክቶችን መያዛቸው ብቻ ነው። ፖይነር ፕላኮ በአቅሚዎች 10 እና 11 የጠፈር መንኮራኩሮች ላይ ጥቅም ላይ የሚውል ትንሽ ወርቅ አዶናይዝድ አልሙኒየም ሳህን ነው። በላዩ ላይ የተጻፈው መልእክት ስለ ፕላኔታችን ምድራችን ምጻተኞች ይነግራል። ናሳ የሰው መልእክት ብሎታል። የጠፍጣፋ 15 ሴንቲሜትር በ23 ሴንቲሜትር ብቻ ሲሆን 5 የተቀረጹ ስዕላዊ መግለጫዎች አሉት። በእኛ ጋላክሲ ውስጥ ስላለንበት ቦታ መረጃ አለው። በመሃል ላይ ያለው ዲያግራም በእርግጥ ካርታ ነው። በዚህ ካርታ ላይ የፀሐይ አቀማመጥ ከ14ቱ ፓላሳሮች አንጻር ይታያል። ፓላሳር በፍጥነት የሚሽከረከሩና መደበኛ የልብ ምት የሚለቁ የተበላሹ ኮከቦች ናቸው። በመሰረቱ ይህንን ካርታ ለመረዳት የአንድ ዘር ነባር የስለላ ደረጃ መሰረታዊ ነገሮችን የሚያውቁ መሆን አለበት። ከስርዓተ ፕላኔቶች በግራ በኩል ይገኛሉ። ከዚያም ፕላኔቶች ከፀሐይ ባላቸው ርቀት ላይ ተመስርተው ወደ ሶስተኛው ፕላኔት የሚያመለክት ቀስት ቀርጸው ነበር። የጠፈር መንኮራኩሩ ከየት እንደመጣ ፕላኔቷን ለማሳየት በመካከለኛው ቀኝ የጠፈር መንኮራኩሩ ምስል እንኳን አለ። በተጨማሪም የወንድና የሴት ምስሎችን ማየት ትችላላችሁ።
በመሰረቱ ይህ የጠፈር መንኮራኩር የሰሩት ሰዎች እንዴት እንደሚመስሉ ለማሳየት ሙከራ ነው። ናሳ ይህ ኢንተርስትለር ጠፍጣፋ የሰው ልጅ ከእድገት ቁሳዊ ችግሮች በላይ የሚወስድ መንፈሳዊ ግንዛቤ እንዳለው ያሳያል። በሰፊው አነጋገር ይህ በጣም መሰረታዊ ሉህ ነው። የውጭ ዜጎች እውቀትን በመፍታት ብቻ ሰፊ ሀብት አያገኙም። ለዚያም ነው ቮያጀር ተልእኮ ላይ የተላከው መረጃ የበለጠ ዝርዝር የሆነው። ከቮያጀር ጋር የተላኩት መልእክቶች በ12 ኢንች ወረቀት የተለጠፉ የመዳብ ዲስኮች እና የፎኖግራፍ መዛግብት ናቸው። ድምጾችና ምስሎች ይይዛሉ። በሁለቱም ቮያጀር 1 እና ቮያጀር 2 የተያዙት ሁለት እንደዚህ ያሉ መዝገቦች አሉ። እስቲ በጥቂቱ ዝርዝር እንመልከታቸው። ፎቶግራፍ ግራምፎን በመባል ይታወቃል። ይህን ይመስላል። እነዚህ ድምጾች መከማቻ የሚችሉ ጠፍጣፋ ዲስኮች ናቸው። እነዚህ በአንድ ወቅት በተለይም በ1970ዎቹ ቮያጀርስ በተገነቡበት ወቅት በጣም ተወዳጅ ነበሩ። በእነዚህ ዲስኮች ላይ በመጠምዘዝ ቅርጽ የተደረደሩ ጉድጓዶች አሉ። የድምጽ ሞገዶች በሱ ላይ ተቀርጸዋል። በእነዚህ ሸጣጣዎች ላይ መርፌ ሲሮጥ ንዝረት ይፈጠራል። ከዚያም ወደ ድምጽ ሳጥኑ ይደርስ። እዚያም ከሱ ጋር መንቀጥቀጥ የሚጀምሩ ሹፋን ይገኛል። የተቀዳደደው የድምጽ ሞገዶች አንድ ጊዜ እንደገና እንዲሰሙ ማድረግ። ብዙውን ጊዜ እዚህ የድምጽ ሞገዶች ጮክ ብለውና በግልጽ ለመሰማት ቀንድ በመጠቀም ይጨምራሉ። ዛሬ እኛ ይህን ጽንሰ ሐሳብ ተግባራዊ ለማድረግ ተርንቴብልስ እና ሪከርድ ተጫዋቾች ቴክኖሎጂውን ግን የተለየ ነው። ዛሬ በመርፌ የሚፈጠረው ንዝረት በመጀመሪያ ወደ ኤሌክትሪክ ምልክቶች ይለወጣሉ። ከዚያም ድምፁ ይጨምራል። ፎኖግራፍ ባያደርገውም በቮያጀር ላይ የተላኩት መዝገቦች ወርቃማው ሪከርድ የሚል ስያሜ ተሰጥቶታል። በዚህም መዝገብ ይዘት በ4 ክፍሎች ተከፍሏል። የመጀመሪያው ክፍል ከመሬት የመጡ ትዕይንቶች ነው። ስለ ፕላኔታችንና በውስጧ ስላሉ ዝርያዎች መረጃ የሚሰጡ 115 ምስሎችና ንድፎች ይዟል። በውስጡ መሰረታዊ የሂሳብ ኬሚካላዊና አካላዊ ፍቺዎችን ያካትታል። ሁለተኛው ክፍል የምድር ሰላምታ ነው። ሰላምታ በሰዎች የተነገረው በ55 ቋንቋዎች በወቅቱ የአሜሪካውያን ፕሬዝዳንት ጄሚ ካርተርና የተባበሩት መንግስታት ድርጅት ዋና ጸሐፊ ከርት ዋልድሂም የታተመ መልእክቶችን ይዟል። እርግጥ ነው እነዚህ መልእክቶች ለመረዳት የውጭ ዜጎች መጀመሪያ እንግሊዘኛ ማወቅ አለባቸው። ሶስተኛው ክፍል ሙዚቃ ከምድር ነው። በምድር ላይ ከተለያዩ ባህሎችና ዘመናት የተወጣጡ የሙዚቃ ምርጫዎች ይዟል። የምስራቃዊና ምዕራባዊ ክላሲካል ሙዚቃዎች የድምጽ ቅጂዎች አሉ። አራተኛው ክፍል የመሬት ድምጾች ነው። ከመሬት የሚመጡ ተፈጥሮ ድምጾች የሚሰሙበት በውስጡ 21 የድምጽ ቅጂዎች፣ የሰዎች እንቅስቃሴዎች፣ ማሽኖችና የተፈጥሮ ክስተቶች ይዟል። እነዚህ ግልጽ ነው። የውጭ ዜጎች እነዚህን ድምጾች መስማት ከፈለጉ ይህን ፎቶግራፍ እንዴት እንደሚሰሩ ማወቅ አለባቸው እና ስለዚህ የናሳ ሳይንቲስቶች መመሪያውን በሳጥኑ ውስጥ ጨምረዋል። ጥሩ ዜናው እነዚህ መመሪያዎች በእንግሊዘኛ ወይም በሌላ ቋንቋ አይደሉም። ምክንያቱም ግልጽ በሆነ መልኩ የውጭ ዜጎች ቋንቋችን የመረዳት እድላቸው ምን ያህል ነው እና መጥፎ ዜና እነዚህ መመሪያዎች በስዕላዊ መግለጫዎች መልክ መገለጣቸው ነው። ግን ለምንድነው የሚለው መጥፎ ዜና ነው? ምክንያቱም ይህ ስዕላዊ መግለጫ ብቻ ተመልክተ ስለ እንግዳዎች እርሳ። ትንሽ ጊዜ ወስዱና እነዚህ መመሪያዎችና ንድፎች ይመለከቱ። የፎቶግራፍ ማሽን እንዴት እንደሚሰራ መረዳት ይችላሉ። በእኔ እምነት 90% የሚሆነው ህዝብ እነዚህን መመሪያዎች መረዳት አይችልም። ታዲያ እነዚህን ስዕላዊ መግለጫዎች በመመልከት የውጭ ዜጎች ይህንን ማሽን እንዴት እንደሚሰራ እንዲረዱ እንዴት እንጠብቃለን? ስዕላዊ መግለጫውን ምን ማለት እንደሆነ ለመረዳት የእነዚህን ስዕላዊ መግለጫዎች የእንግሊዘኛ ትርጉም በስክሪኑ ላይ ማየት ትችላላችሁ። ፎቶግራፍ መስራት በጣም ከባድ አይደለም። የውጭ ዜጎች ዲስኩን እንዴት እንደሚወስዱ በሳጥኑ ላይ ያስቀመጡትና መርፌ በሱ ላይ ያስቀመጡት በጣም አስቸጋሪ ስራ እነዚህን ፎቶዎች ማየት ነው። ያያቸው ፎቶዎች በዚህ ወርቃማ መዝገብ ውስጥ የሚገኙ በ1977 ምስሎችን በአናሎግ ዲስኮች ላይ እንደ ጂፒጂ ባሉ ቅርጾች የሚያከማች ቴክኖሎጂ አልነበረም። ቮያጀር የኮምፒውተር ሲስተሞች 69 ኪሎባይት ዌብ ብቻ ሊከማቹ ይችላሉ። 69 ኪሎባይት 0.07 ሜጋባይት ብቻ ነው። ይህ ለአንድ ነጠላ ምስል በቂ አይደለም እና በውስጡ 115 ምስሎች ለማከማቸት ሊታሰብ የማይችል ነው። ለዚህም ነው ናሳ በእነዚህ ዲስኮች ላይ ምስል ዳታ የሚጨምርበት አዲስ መንገድ ይዞ የመጣው። እነዚህም ፎቶዎች በስክሪኑ ላይ አውጥተው በቴሌቪዥን ካሜራ ቀረጿቸው እና ቪዲዮ ምልክቶችን ወደ የድምጽ ሞገድ ቀየሩት እና እነዚህ ፎቶዎች በእውነቱ በእነዚህ ዲስኮች ላይ በድምጽ መልክ ተቀምጠዋል። ስለዚህ ምጻተኞች ሊያዩዋቸው ከፈለጉ ለዚያ ሂደቱ መቀልበስ አለባቸው። እንደ ኦዲዮ የተከማቹ ዌብ ተመልሶ ወደ ምስል መቀየር ያስፈልጋል። እንዴት? መመሪያው በኢንተርስትለር ፖስት ላይ ነው። ከተረዳሃቸው ተመልከት። ይህን ቴክኖሎጂ በጣም ቴክኒካልና ውስብስብ ነው። አንዴ 115ቱ ስዕሎች ዲኮር ከተደረጉ የመጀመሪያው ስዕል ይሆናል። ነጭ የመለኪያ ክበብ ሁለት ነገሮች የሚያከናውን ቀላል ጥቁርና ነጭ ስዕል። በመጀመሪያ የመዝገቡ ቅርጽ ይወክላል እና አንዲንግ በትክክል መከናወኑን የሚያሳይ ምልክት ነው። ከዚያም የመሰረታዊ የሂሳብ ጽንሰ ሐሳቦች፣ ፊዚካል ክፍሎች፣ መጠኖች፣ ፍቺዎችን ወዘተ ፎቶዎችን ይመለከታሉ። ከዚያ
የፀሐይ ስርዓት መለኪያዎችን የሚያሳዩ ሁለት ስዕላዊ መግለጫዎች የፀሐይ እና ፕሉቶን ጨምሮ 9 ፕላኔቶች ያሳያሉ። ከዚህ ስዕላዊ መግለጫ በኋላ ራታችንን የብዙ ዕቃዎችን ግለሰባዊ ፎቶዎችን ያሉ ሜርኩሪ፣ ማርስ፣ ምድርና ጁፒተር። አንዳንድ ምስሎች እንደ የሂሳብ መግለጫዎች ወይም የኬሚካል ቀመሮች ያሉ ገላጭ ምልክቶች ያካትታሉ። ለምሳሌ የፎቶግራፍ ግብጽ፣ ቀይ ባህር፣ ሲና ባህር፣ ገበር መሬትና አባይ የሚል ርዕስ አለው። ምድርና አካባቢ አየር ስብጥርንም ይጠቅሳል። ከምስሉ በላይ ያለው መለያ የሚያሳየው በአካባቢያችን ውስጥ ያለው የናይትሮጅን ይዘት 78% ነው። አንዳንድ የኬሚካል ንጥረ ነገሮች ሞዴሎችንም ያካትላል እንደ ሃይድሮጅን፣ ካርቦን፣ ናይትሮጅን፣ ኦክሲጅን እና ፎስፎረስ። እነዚህ ኬሚካላዊ ንጥረ ነገሮች የህይወትን መሰረታዊ ነገሮችን ይወክላሉ። የጄኔቲክ መረጃ ስርጭትን የሚያብራሩ የዲኤንኤ አወቃቀሮች ሁለት ምስሎች አሉ። በሁሉም ህይወት ያላቸው ፍጥረታት ውስጥ የተለመደ ነገር ይህ ስዕል ሴሎችንና ክፍሎቻቸውን በአጉሊ መነጽር ያሳያል። ከዚህ በኋላ የሚቀጥሉት 20 ምስሎች የሰውን ህይወት ያሳያሉ። አንዳንዶቹ ምስሎች የሰውን አቅም ያሳያሉ፣ አፋችን ለመላስ ለመብላትና ለመጠጣት እንዴት እንደሚውል። በተጨማሪም የታላቁ የቻይና ግንብና የታጅ መሃል ፎቶዎችን አካተዋል። የሚገርመው የትኛውም ምስሎች የሰዎችን አሉታዊ ገጽታዎች አያሳዩም። ምንም አይነት ግጭት፣ የዓለም ጦርነት ወይም ከጦርነት ጋር የሚመሳሰል ነገር አልተጠቀሰም። ምስሎቹ የሰው ልጅን ተስፋና አዎንታዊ ጎን ይሳላሉ። ተስማሚው የሰው ልጅ ስሪት። እዚህ ላይ ትልቁ ጥያቄ የትኛውም ቮያጀር የጠፈር መንኮራኩር ምጻተኛ ይደርሳል እና ወደ ባዕድ ዝርያ ቢደርስ እንኳን ያ የውጭ ዝርያ ይህንን መዝገብ ለመቅረፍ የማሰብ ደረጃ ይኖረዋል ወይስ አይኖረውም? ምን ይመስላችኋል? ያላችሁን አስተያየት በኮሜንት መስጫው ላይ አሳውቁኝ። በአሁኑ ጊዜ ቮያጀር 1 የጠፈር መንኮራኩር በሰዓት 61198 ኪሎ ሜትር ከምድር በግምት 25 ቢሊዮን ኪሎ ሜትር በኢንተርስትለር የጠፈር ጥልቀት ውስጥ በሚያሳዝን ሁኔታ ለረጅም ጊዜ አይሰራም። የኃይል አቅርቦቱ ቀስ በቀስ እየቀነሰ ነው። ሳይንቲስቶች እንደ አውሮፓውያን አቆጣጠር በ2025 የኃይል አቅርቦቱ ሙሉ በሙሉ ሊሟጠጥ እንደሚችል ይገምታሉ። ይህን ግንኙነታችን ሊያበላሽብን ይችላል። ነገር ግን በውስጡ ያለው ወርቃማ መዝገብ ለዘላለም ተጠብቆ ይቆይ ይችላል። ውድ የቻናል ተከታታዮች የዛሬውን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። ያላችሁን አስተያየት በኮሜንት መስጫው ላይ አሳውቁኝ። ለቻናሉ አዲስ ከሆናችሁ ቻናሉን ላይክ ኤንድ ሰብስክራይብ በማድረግ ለብዙዎች እንዲዳረስ ሼር በማድረግ አዳዲስ የምሰራቸው ቪዲዮዎች እንዲደርሱ ደግሞ የደውል ምልክቷን መጫንና ያርሱ። ስለነበረን ቆይታ አመሰግናለሁ።